ማንቸስተር ዩናይትዱ የአማካይ ስፍራ ተጫዋች የሆነው እንዲሁም የማንቸስተር ዩናይትድ ካፒቴን የሆነው ብሩኖ ፈርናንዴዝ በዚህ ዓመት ምን አሳካ የሚለውን ምንመለከት ይሆናል ማለት ነው። ብዙ ጊዜ እንግዲህ ኮፒ ሊንክ አካውንት የተመቷል ስላችሁ አንድም እንግዲህ ልታንቀሳቀሱልኝ አልቻላችሁም። እንግዲህ ከተመቻችሁ ከፈለጋችሁ አርጉ ከፈለጋችሁ አታርጉ። እኔ ወደ መረጃው ሁልጊዜም እንግዲህ መረጃዎችን ከማቃበል ወደ ኋላ አለልም ማለት ነው። ብሩኖ ፈርናንዴዝ በዚህ ዓመት ምን አሳካ የሚለውን አብረን ምንመለከተው ይሆናል። ብሩኖ ፈርናንዴዝ የጋዜጠኞች ማህበር የዓመቱ ምርጥ ተጫዋች አግኝቷል። ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች አግኝቷል። ብሩኖ ፈርናንዴዝ የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋቾች አግኝቷል። አሁን ብሩኖ ፈርናንዴዝ እንግዲህ የቀረው ምንድነው ብትሉኝ እዚች ጋር የምትመለከቷትን መሃል ላይ ማለት ነው እሷን ብቻ ነው ብሩኖ ፈርናንዴዝ የሚቀረው ማለት ነው። ይሄም ምን ይላል ማለት ነው? የተጫዋቾች ማህበር የሚሰጡት የዓመቱ ምርጥ ተጫዋቾች እንግዲህ ሽልማት ነው ብሩኖ ፈርናንዴዝ የሚቀረው ማለት ነው። ሁሉንም ነገር እንግዲህ ማሳካት ችሏል ማለት ነው። ብሩኖ ፈርናንዴዝ እንግዲህ እቺ የሚያሳካ ከሆነ እንግዲህ ሙሉ ሽልማቱን ዶሚኔት ማድረግ የቻለ ተጫዋች ይሆናል ብዬ አስባለሁ ማለት ነው። ብሩኖ ፈርናንዴዝ በዘንድሮ ዓመት እንግዲህ አንድ ጨዋታ እየቀረ 20 አሲስቶች ላይ እንደደረሰ ይታወቃል። በማንቸስተር ዩናይትድ ቤት ውስጥ እንግዲህ ምርጥ ዓመትን እያሳለፈ ከሚገኙ ተጫዋቾች መካከል አንደኛው ብሩኖ ፈርናንዴዝ ነው ብዬ አስባለሁ። ሙሉ ለሙሉ ደግሞ እርግጠኛ ነኝ ብዬ አስባለሁ። አሁን ብሩኖ ፈርናንዴዝ ይሄ የሚያሳካ ከሆነ እንግዲህ ሙሉ ለሙሉ ዶሚኔት ያደርጋል ብዬ አስባለሁ። እንግዲህ ከፊሉ ዴክላን ራይስ ይገባዋል፣ ከፊሉ ደግሞ ብሩኖ ፈርናንዴዝ ይገባዋል እያለ ይገኛል። እንግዲህ የእናንተን ሀሳብ ኮመንት ሴክሽን ላይ ፈልጋለሁ። ለእንደዚህና ለተለያዩ ስፖርት መረጃዎች ማግኘት ከፈለጋችሁም ፕላስ ምልክቷን ብቻ ይጫኑ።